የልብህን ጓዳ ማሳየት የሌለብህ 10 አይነት ሰዎች። ያንተ ማንነት፣ ያንተ ራእይና የልብህ ሚስጥር ልክ እንደ አንድ ውድ ቤተ መቅደስ ነው። ቤተ መቅደስ ደግሞ በሩ ለማንም አይከፈትም። ብዙ ጊዜ በሕይወት የምትሰበረው ጠላት በሰነዘረው ጥቃት ሳይሆን ወዳጅ መስሎ የልብህን ቁልፍ በወሰደው ሰው ክህደት ነው። እናም ከዚህ ቀጥሎ ለምነግርህ 10 አይነት ሰዎች የልብህን ጓዳ ጎድጓዳ ካሳየህ እመነኝ፣ የገነባው የሕይወት ግንብ በአንድ ጀንበር ሊፈርስ ይችላል። ሕይወትህ የጦር ሜዳ ናት። መረጃህ ወይም ሚስጥርህ ደግሞ መፋለሚያ መሳሪያህ ነው። ታዲያ መሳሪያህን ለጠላትህ አትስጥ። ታላቁ የፋርስ ጠቢብ ሩሚ ምን ብሏል መሰለህ? ዝምታ የእግዚአብሔር ቋንቋ ነው፣ ሌላው ሁሉ ግን ደካማ ትርጉም ነው ብሏል። አንዳንድ ጊዜ ሚስጥርህን በዝምታ መሸከም ከባድ ሊመስል ይችላል። ነገር ግን ለተሳሳተ ሰው ተናግሮ ከመጸጸት በዝምታ ጠብቆ በድል አደባባይ መታየት ይበልጣል። እናም ለሚከተሉት 10 አይነት ሰዎች ሚስጥርህን በጭራሽ አትናገር። በተለይ 3ኛ፣ 5ኛና 9ኛ ላይ የምናያቸው ሰዎች በእርግጠኝነት በዕለት ተዕለት ውሎህ ካጠገብህ የመኖር ዕድላቸው እጅግ ከፍተኛ ነው። አንደኛ፣ ሚስጥር ነጋዴዎች። አንተ በሕይወትህ ትልቅ ራዕይ ያለህ፣ በውስጥህም ብዙ የተሸከምከው ሚስጥር፣ የሕይወት ቁጭትና ገና ያልተሳኩ ዕቅዶች ያሉ ሰው ነህ። ነገር ግን በዙሪያ ያሉ ሰዎችን ስትመለከት ትልቁን አደጋ መለየት ይኖርብሃል። የመጀመሪያውና ምናልባትም እጅግ አደገኛው የሰው አይነት ስለ ሌሎች ሰዎች መጥፎ ወሬ ወይም ሚስጥር አምጥቶ ላንተ የሚያወራ ሰው ነው። ይህ ሰው ላንተ ያለውን ታማኝነት ለማሳየት የሚጠቀመው የሌላውን ገመና ላንተ አምጥቶ በመንገር ነው። ግን አንድ ነገር ልብ በል፣ አንድ ሰው ስለ ሌላ ሰው ሚስጥር ላንተ የሚያወራ ከሆነ ያንተንም ሚስጥር ለሌላ ሰው አሳልፎ እንደሚሰጥ ቅንጣት ታክል አትጠራጠር። ይህ አይነቱ ሰው መረጃን እንደ ገንዘብ ወይም ከረንሲ ነው የሚመለከተው። በሰዎች ዘንድ ተቀባይነትን ለማግኘት፣ የሰዎችን ትኩረት ለመሳብ ወይም በጨዋታ መሃል አዋቂ ሆኖ ለመታየት ያንተን ሕይወት ገበያ ላይ ያውለዋል። ያንተን የልብ ስብራት ለሌላ ሰው የሻይ ሰዓት ማድመቂያ ወሬ ያደርገዋል። ለምሳሌ በጣም የምታምነው የቅርብ ጓደኛ አለህ እንበል። አንድ ቀን ስለ ሌላ የጋራ ጓደኛችሁ የግል ሕይወት፣ ስለ ትዳሩ መፍረስ ወይም ስለ ቤተሰቡ ውድቀት በዝርዝርና በሳቅ እያዋዛ ይነግራል። በዛ ሰዓት እኔን ስለሚያምነኝ ነው የነገረኝ ብለህ ልታስብ ትችላለህ። ነገር ግን ተሳስተሃል። ልክ አንተ ዞር ስትል እሱ ደግሞ ለሌላ ሰው ሄዶ እገሌ እኮ እንዲህ አይነት ችግር አለበት ብሎ ያንተን ገመና እንደ ርካሽ ጨርቅ አደባባይ ላይ ያሰጠዋል። ታላቁ ፈላስፋ ሶቅራጥስ ታላላቅ አእምሮዎች ስለ ሐሳቦች ይወያያሉ፣ መካከለኛ አእምሮዎች ስለ ክስተቶች ይወያያሉ፣ ትንንሽ አእምሮዎች ግን ስለ ሰዎች ያወራሉ ብሏል። ይህ አይነት ትንሽ አእምሮ ያለው ሰው ያንተን ትልቅ ራዕይ ወይም ጥልቅ ሚስጥር የሚሸከም ትከሻ የለውም። ለእንዲህ አይነት ሰው ሚስጥርን መናገር ነፋስ በበዛበት ተራራ ላይ እፉዬ ገላ እንደመበተን ነው። አንድ ጊዜ ከአንደበትህ ከወጣ መልሰህ ልትሰበስበው አትችልም። ስለዚህ ስለ ሌሎች ሰዎች ማውራት የሚያስደስተው ሰው ካጠገብህ ካለ ለዛ ሰው የቱንም ያህል ብትቀርበው የግል ገመናህን በፍጹም አትንገረው። ሁለተኛ፣ ተለዋዋጭ ስሜት ያላቸው ሰዎች። ሁለተኛውና ምናልባትም በሕይወትህ ትልቅ ጠባሳ ሊጥልብህ የሚችለው ስሜታቸው እንደ አየር ሁኔታ የሚቀያየርና ራሳቸውን መቆጣጠር የማይችሉ ግለሰቦች ናቸው። እነዚህ ሰዎች በደስታ ጊዜያቸው የዓለም ምርጥ ጓደኛ ሊመስሉ ይችላሉ። በሳቅና በጨዋታ ልብህን ያቀልጡታል። ነገር ግን ልብ በል፣ በንዴት፣ በቅሬታ ወይም በትንሽ ግጭት ወቅት አንተን ለማጥቃት የመጀመሪያው መሳሪያ የሚያደርጉት ያመንካቸውን ስህተቶችህንና የነገርካቸውን ጥልቅ ሚስጥር ነው። በስነ ልቦናው ዓለም ኢሞሽናል ሪአክቲቪቲ የሚባለው ይህ ባህሪ ግለሰቡ ለራሱ ስሜት ባሪያ እንዲሆን ያደርገዋል። ስሜቱን መቆጣጠር የማይችል ሰው ያንተን ሚስጥር የመጠበቅ የሞራል ግዴታውን በንዴት ሰዓት ይረሳዋል። ዛሬ በፈገግታ የነገርከውን የልብህን ቁስል ነገ በጠብ ጊዜ እንደ ጦር ይወረውርብሃል። እነዚህ ሰዎች ሚስጥርህን የሚናገሩት ክፉ ስለሆኑ ብቻ ሳይሆን በወቅቱ ያለባቸውን ስሜታዊ ጫና ለመወጣትና አንተን በማሳነስ የበላይነት እንዲሰማቸው ስለሚፈልጉ ነው። ለምሳሌ ለዓመታት አብሮህ የኖረ በብዙ ነገር የምታምነው ሰው አለ እንበል። በሕይወትህ የደረሰብህን ትልቅ ውድቀት ወይም ድክመትን በለቅሶ ጭምር ነግረኸዋል። ነገር ግን
አንድ ቀን በሆነ ቀላል የሐሳብ ልዩነት ትጣላላችሁ። በዛች ሰዓት ያ ያመንከው ሰው መላው ሰው በተሰበሰበበት ወይም አንተን ሊጎዳ በሚችልበት ቦታ ላይ አንተ እኮ ትላንት እንዲሆነ ተዋርደህ አልነበረም በማለት ያንተን የድሮ ቁስል ይነካከዋል። ሚስጥርህን እንደ ማጥቂያ መሳሪያ ይጠቀምበታል። ፈላስፋው ማርከስ ኦሬሊየስ ከጥሩ ሰዎች ጋር ብቻ ሳይሆን ስሜቱን መግራት ከቻለ ሰው ጋር ወዳጅ ሁን ያለው ለዚህ ነው። ስሜቱን መግራት የማይችል ሰው የልብህን ጓዳ እንዲያይ በጭራሽ አትፍቀድለት። የልብህ ቁልፍ መኖር ያለበት የረጋና የጸና ማንነት ባላቸው ሰዎች እጅ ብቻ ነው። ሶስተኛ፣ በወዳጅነት ካባ የተደበቁ ተቀናቃኞች። በሕይወት ጉዞ ላይ ከሚያጋጥሙ ሰዎች ሁሉ ለመለየት እጅግ የሚከብደውና በስውር መንፈስን የሚሰርቀው ይህ ተፎካካሪ ወዳጅ ነው። እነዚህ ሰዎች ካንተ ጋር አብረው ይስቃሉ፣ አብረው ይበላሉ፣ ምናልባትም በችግርህ ጊዜ አብረው ሊቆሙ ይችላሉ። ነገር ግን አንድ እውነት ልንገርህ፣ እነዚህ ሰዎች አንተ ካለህበት ውድቀት ተነስተህ አንድ እርምጃ ወደፊት ስትራመድ የውስጥ ሰላማቸው መናወጥ ይጀምራል። ያንተ ስኬት የእነሱን ውድቀት የሚያሳያቸው ይመስላቸዋል። ለእንዲህ አይነት ሰው ያለህን ትልቅ ዕቅድ ወይም የልብህን ራዕይ መናገር ገና ያልበቀለ የሕይወትህን ዘር በምቀኝነት እሳት ላይ እንደመጣል ይቆጠራል። እነዚህ ሰዎች አንተን የሚወዱህ ከነሱ በታች ወይም እኩል እስከሆንክ ድረስ ብቻ ነው። ከነሱ ላቅ ያለ ሐሳብ ወይም የተሻለ ዕድል እንዳገኘ ሲያውቁ ያ በፈገግታ የተሸፈነው ፊታቸው በጭንቀትና በቅናት ይሸበሸባል። ሚስጥርህን የሚፈልጉት አንተን ለመርዳት ሳይሆን የት ጋር እንደምትበልጣቸው ለማጥናትና ያንን ጉልበትህን የሚሰርቡበትን መንገድ ለመፈለግ ነው። ለምሳሌ ለዓመታት አልመህና ጥረህ ያገኘኸውን አዲስ የሥራ ዕድል ወይም ልትጀምረው ያሰብከውን ትልቅ የፈጠራ ሥራ በደስታ ተሞልተህ ለዚህ ጓደኛ ትነግረዋለህ። እሱ ግን እንኳን ደስ አለህ ከማለት ይልቅ ወዲያውኑ ፊቱ ይቀያየራል። ከዛም በጭንቀት ስሜት ውስጥ ሆኖ አይ ይህ ሥራ እኮ ብዙ ችግር አለበት፣ እገሌም ሞክሮት አልተሳካለትም፣ በዛ ላይ አንተ ለዚህ ዝግጁ አይደለህም በማለት በውስጥህ የጥርጣሬ ዘር ይዘራል። ይህንን የሚያደርገው አንተን ስለሚወድ ሳይሆን አንተ ተሳክቶልህ እሱም በልጠው እንዳትገኝ በውስጡ ስለሚፈራ ነው። ያንተ ስኬት በሱ ውስጥ የበታችነትን ስሜት ስለሚቀሰቅስበት ሚስጥርን ተጠቅሞ ክንፍህን ለመስበር ይጥራል። ታላቁ ጀርመናዊ ፈላስፋ አርተር ሾፐንሃወር እንዲህ ይላል፣ ሰዎች ስለ ደስታ ፍጹም ደንታ የላቸውም፣ እንዳውም ካንተ በላይ መሆናቸውን እስካላረጋገጡ ድረስ ሰላም አይሰማቸውም ብሏል። ለተፎካካሪ ወዳጅ ሚስጥርን መናገር ለጦርነት ለሚዘጋጅ ጠላትህ የጦር ዕቅድህን እንደ መስጠት ይቆጠራል። ስለዚህ ወዳጄ የሕይወት ዕቅድህ ፍሬ አፍርቶ በዓይን እስኪታይ ድረስ ሚስጥርህን በልብህ ጠብቀህ ያዘው። ዝምታ በፉክክር ለሚቃጠሉ ሰዎች ትልቁ ቅጣትና ለአንተ ደግሞ ዋስትናህ ነው። አራተኛ፣ የበታችነት ስሜት የሚያጠቃቸው ሰዎች። አራተኛውና በስውር ሕይወትን የሚመርዙት በራሳቸው የማይተማመኑና የማንነት ቀውስ ወይም ኢንሴኩሪቲ ያለባቸው ግለሰቦች ናቸው። የበታችነት ስሜት ያለበት ሰው ራሱን ከፍ አድርጎ ለማየት የሚጠቀምበት ብቸኛው መሰላል ሌላውን ሰው ዝቅ ማድረግ ነው። ያንተን ጥንካሬ፣ ብልህነት ወይም ስኬት በሰሙ ቁጥር የራሳቸው ድክመት ጎልቶ ስለሚታያቸው በከፍተኛ ጭንቀት ውስጥ ይወድቃሉ። ይህንን ጭንቀት ለመወጣት ደግሞ ያንተን ሚስጥር ወይም ያመንክላቸውን ድክመቶችን ለሌሎች በማውራት አንተን ተራ ሰው ለማስመሰል ይጥራሉ። ለእነዚህ ሰዎች ሚስጥርን ተናግረህ ገመናህን ጠብቁልኝ ማለት ለነብር ጥሬ ሥጋ አቅርበህለት አትብላ እንደማለት ነው። ያንተን ገመና ለሰዎች በማውራት እነሱ ካንተ በላይ አዋቂና ከፍ ያሉ መሆናቸውን ለራሳቸው ለማረጋገጥ ይሞክራሉ። ያንተ ሚስጥር ለነሱ የራሳቸውን ባዶነት መሸፈኛና በሰዎች ዘንድ ትኩረትን ማግኛ መሳሪያ ነው። ለምሳሌ ምናልባት በአንድ ወቅት ተሳስተህ የሰራኸውን ስህተት ወይም በውስጥ ያለን ትልቅ ፍርሃት ለዚህ ሰው ትነግረዋለህ። ይህ ሰው ግን ያንን ሚስጥርህን ይዞ ሄዶ ሌሎች ሰዎች ባሉበት ቦታ ላይ በጨዋታ መሃል ያንን ያደረገው እኮ እገሌ ነው፣ እንደውም እሱ እኮ እንዲህ አይነት ድክመት አለበት በማለት ገመናህን ይዘረግፈዋል። አንተ በህመም የተናገርከውን ነገር እሱ ግን ሰዎችን ለማሳቅና ራሱን ሁሉን አዋቂ አድርጎ ለመሳል ይጠቀምበታል። ያንተ ሚስጥር ለሌሎች ሲያወራ በእሱ አእምሮ ውስጥ
አንተን የተቆጣጠረህና ካንተ በላይ ስልጣን ያለው ይመስለዋል። ዝነኛው የስነ ልቦና ጠቢብ አልፍሬድ አድለር እንደሚነግረን የበታችነት ስሜት ያለበት ሰው ሌላውን በማሳነስ የበላይነትን ለማግኘት ይሞክራል። ስለዚህ ወዳጄ በውስጡ ራሱን ዝቅ አድርጎ የሚመለከትና በሌሎች ስኬት የሚረበሽ ሰው ያንተን ሚስጥር ሊሸከም የሚችል አቅም የለውምና ስለ ራስህ ምንም ነገር አትንገረው። አምስተኛ ሁለት መልክ ያላቸው መሃል ሰፋሪዎች። አምስተኛውና ምናልባትም በችግርህ ቀን የትገቡ ብለህ እንድትፈልጋቸው የሚያደርጉ ሰዎች ከሁሉም ሰው ጋር ጓደኛ ለመሆን የሚጥሩና መጥፎ ለመባል የሚፈሩ ግለሰቦች ናቸው። እነዚህ ሰዎች አንተ ፊት ሲሆኑ ያንተን ወገን፣ ካንተ ጠላት ጋር ሲሆኑ ደግሞ የጠላትህን ወገን ይይዛሉ። በስነ ልቦናው ዓለም ኮንፍሊክት አቮይዳንት የሚባሉት እነዚህ ሰዎች ግጭትን ለመሸሽና በሁሉም ወገን ተቀባይነትን ለማግኘት ሲሉ ያንተን ሚስጥር እንደ የሰላም ስጦታ ለሌላው ወገን አሳልፈው ይሰጣሉ። የእነዚህ ሰዎች ትልቁ ድክመት የሞራል ጥንካሬ ማጣታቸው ነው። አንተን ላለማስቀየም እውነት ነው ይሉሃል። ነገር ግን አንተን የጎዳህን ሰውም ላለማስቀየም አንተም እውነትህን ነው ይሉታል። እንዲህ አይነት አቋም የሌለው ሰው የልብህን ገመና እንዲያውቅ ማድረግ መረጃህን ለጠላትህ እንደመገበር ይቆጠራል። እነሱ ሚስጥርህን የሚናገሩት አንተን ለመጉዳት አስበው ሳይሆን ለሌላው ሰው ወገን ያላቸውን ታማኝነት ለማረጋገጥና የራሳቸውን ደህንነት ለመጠበቅ ሲሉ ነው። ለምሳሌ ከአንድ ሰው ጋር በደረሰብህ በደል ምክንያት ልብህ ክፉኛ ቆስሏል እንበል። ይህንን ቁስልህንም ለምታምነው መሃል ሰፋሪ ጓደኛ በዝርዝር ትነግረዋለህ። እሱ ግን በነጋታው ሄዶ ካስቀየመ ሰው ጋር ቁጭ ብሎ ቡና ይጠጣል። በወሬያቸው መሃል የልብህን ያቆሰለው ሰው ስላንተ መጥፎ ነገር ሲያነሳ ይህ ጓደኛ ግንኙነቱን ለማለስለስ በሚል ሰበብ እሱ እኮ እንዲህ ብሎ ስላንተ ተናግሯል በማለት ያንተን የግል ስሜትና ሚስጥር አሳልፎ ይሰጠዋል። አንተን የጎዳህን ሰው ለማስደሰት ሲል ያንተን ስብዕና አሳልፎ ይሰጣል። ታላቁ ጣሊያናዊ ፈላስፋ ኒኮሎ ማኪያቬሊ በዚህ ዙሪያ ምን ብሏል መሰለ? ከሁሉም ጋር ወዳጅ ለመሆን የሚጥር ሰው ለማንም እውነተኛ ወዳጅ ሊሆን አይችልም ብሏል። እውነት ነው። ጽኑ አቋም የሌለውና በነፋስ አቅጣጫ የሚወዛወዝ ሰው የልብህን ሚስጥር የሚሸከምበት የህሊና ጥንካሬ የለውም። ስድስተኛ በፈገግታ የተሸሸጉ መርዘኞች። ስድስተኛውና ምናልባትም በህይወትህ ትልቁን ጠባሳ ጥለው የሚያልፉት ከውጭ ፈገግታ በውስጥ ግን ጥላቻን የሸሸጉ ግለሰቦች ናቸው። እነዚህ ሰዎች አንተን ስኬታማ ስትሆን እንኳን ደስ አለ ይላሉ። ነገር ግን አይናቸው ውስጥ ያለውን ቅሬታና ቅናት መደበቅ አይችሉም። ሚስጥርህን የሚሰሙት አንተን ለመርዳት ሳይሆን የት ጋር እንደምትሰበርና የት ጋር ደካማ ጎን እንዳለ ለማጥናት ነው። በስነ ልቦናው ዓለም ፓሲቭ አግሬሲቭ ተብሎ የሚጠራው ይህ ባህሪ በቀጥታ ሳይሆን በስውር አንተን ለማጥቃት የሚጠቀሙበት ዘዴ ነው። ስውር ምቀኛ የሚፈልገው ያንተን መውደቅ ሳይሆን ያንተን መውደቅ አይቶ መደሰትን ነው። ሚስጥርህ በእንዲህ አይነት ሰው እጅ ከገባ በሆነ አጋጣሚ ሳይታወቅባቸው ነገሩን ሊያበላሹት ይችላሉ። ለምሳሌ አዲስ የፍቅር ህይወት ጀምረህ ወይም ትልቅ የሥራ ዕድል አግኝተህ ሊሆን ይችላል። ይህንንም ለዚህ ስውር ምቀኛ ጓደኛ በደስታ ትነግረዋለህ። እሱ ግን ፈገግ ብሎ እንኳን ደስ አለ ካለ በኋላ ግን እኮ ያ ሰው ወይም ያ ሥራ እንዲህ አይነት ችግር አለበት ይባላል በማለት በውስጥህ የጥርጣሬና የጭንቀት ዘር ይዘራል። ከዚህም አልፎ አንተን ሊጎዳ የሚችል ወሬ ለሚመለከተው አካል በስውር ያደርሳል። ከዛም አንተ ስትወድቅ አየህ እኔ እኮ ነግሬህ ነበር በማለት በቁስልህ ላይ ጨው ይነሰንሳል። ሚስጥርህን አንተን ለማሰናከል እንደ መረጃ ወይም ኢንተለጀንስ ይጠቀምበታል። ዝነኛው የፈረንሳይ ደራሲ ፍራንሷ ደላሮሽፋኮ እንዲህ ይላል፣ በጓደኞቻችን እድል ውስጥ ሁልጊዜም እኛን ደስ የማይሉ ነገሮች አሉ ይላል። እናም ሚስጥርህ የስኬትህ መመሪያ ነው። ይህንን መመሪያ ደግሞ አንተ እንድትወድቅ ለሚመኝ ሰው አሳልፈህ አትስጥ። ሰባተኛ ራሳቸውን የሚያመልኩ ናርሲስቶች። ሰባተኛውና ሚስጥርህን በጭራሽ ልታጋራቸው የማይገቡ ሰዎች ዓለም በእነሱ ዙሪያ ብቻ የምትሽከረከር የሚመስላቸው ራስ ወዳዶች ናቸው። በስነ ልቦናው ዓለም ናርሲስትስ ተብለው የሚጠሩት እነዚህ ግለሰቦች የሌላውን ሰው ስሜትና ደህንነት የመረዳት አቅም ወይም ኢምፓቲ የላቸውም። ያንተ ሚስጥር ለነሱ ትርጉም የሚኖረው አንተን የሚጠቅም ሳይሆን
እነሱን የሚያደምቅ ወይም አንተም በእነሱ ቁጥጥር ስር የሚያውልላቸው ከሆነ ብቻ ነው። ለእነዚህ ሰዎች ሚስጥር መናገር ልክ እንደ ጥቁር ቀዳዳ ወይም ብላክ ሆል ነው። መረጃውን ይወጡታል እንጂ ለአንተ የሚመለስ ምንም አይነት ድጋፍ፣ ጥበቃ ወይም አጋርነት የላቸውም። እንዲያውም ያንን ሚስጥር እንደ ጦር መሳሪያ ይጠቀሙበታል። በፈለጉት ጊዜ አንተን ለማሸማቀቅ ወይም ዝም ለማሰኘት ወይም በሰዎች ፊት የበላይነታቸውን ለማሳየት ያንተን ገመና አደባባይ ያወጡታል። ለነሱ ሚስጥር ማለት አንተን የሚቆጣጠሩበት ገመድ ነው። ለምሳሌ በሕይወትህ ትልቅ ፈተና ገጥሞሃል ወይም የልብ ቁስል ክፉኛ እያመመህ ነው እንበል። ይህንን ጥልቅ ስሜትህን ለዚህ ራስ ወዳድ ሰው ታካፍለዋለህ። እሱ ግን በደንብ እንኳን ሳይሰማ እኔም እኮ ድሮ እንዲሆኜ ብሎ ወሬውን ወደ ራሱ ይመልሰዋል። ከዛም አልፎ በሌላ ቀን በሰዎች ፊት ስትገናኙ አንተን ዝቅ ለማድረግ ሲል ያኔ እኮ ስታለቅስ የነበረው በዚህ ምክንያት አይደል ብሎ በሚያሳፍር ሁኔታ ሚስጥርህን ይዘረግፈዋል። ያንተ ህመም ለሱ ራሱን ከፍ ማድረጊያ መድረክ ነው። ታላቁ ፈላስፋ ፍሬድሪክ ኒቼ እንዲህ ይላል፣ ራሱን ብቻ የሚወድ ሰው ለሌላው ታማኝ መሆን አይችልም። ምክንያቱም ታማኝነት መስዋዕትነትን ይጠይቃል። እሱ ደግሞ ለራሱ እንጂ ለሌላው መስዋዕት መሆን አያውቅም ብሏል። እናም ሚስጥርህን ሊያውቅ የሚገባው ውስጥህን የሚረዳና የሚያከብርህ ሰው ብቻ መሆን አለበት። ራሱን ለሚያመልክ ሰው የነፍስህን ራዕይ በፍጹም አሳልፈህ አትስጥ። 8ኛ የተጎጂነት ስነ ልቦና ያላቸው ሰዎች። 8ኛውና በስውር ሚስጥርን አሳልፈው የሚሰጡት ሁልጊዜ ራሳቸውን እንደ ተበዳይ የሚያዩ ክሮኒክ ቪክቲምስ ግለሰቦች ናቸው። እነዚህ ሰዎች የራሳቸውን ሕይወት ውድቀትና ስህተት ለመሸፈን ሲሉ ያንተን ሚስጥር ወይም ድክመት ለሌሎች በማውራት ያልተገባ ትኩረትን ወደ አንተ ያዞራሉ። በስነ ልቦናው ዓለም ቪክቲም ሜንታሊቲ ያላቸው ሰዎች የሌላውን ሰው ስም በማጥፋት ወይም ሚስጥር በማጋለጥ የሰዎችን አዘኔታና ድጋፍ ለማግኘት ይጥራሉ። ለእንደዚህ አይነት ሰው ሚስጥርህን መናገር ለእሳት ነዳጅ እንደመስጠት ነው። አንተን መጥፎ በማስመሰል እነሱ ጥሩ ተበዳይ መስሎ ለመታየት ሚስጥርህን ይጠቀሙበታል። ሚስጥርህ በእነሱ እጅ ከገባ አንተን አሳዳጅ ወይም ኦብሰሰር አድርገው በመሳል የራሳቸውን የሐሰት ታሪክ ያደምቁበታል። ለምሳሌ አንተ በቅንነት ያደረግከውን አንድ ስህተት ወይም የነገርካቸውን ድክመት ይይዛሉ። ከዛም ከሰዎች ጋር ሲገናኙ እሱኮ እንዲህ አድርጎኝ ነበር እኔ ግን ችዬው ነው በማለት ያንተን ሚስጥር ካንተ ውጭ ለሆነ ጉዳይ በመዋል ሰዎችን ባንተ ላይ እንዲፈርዱ ያደርጋሉ። አንተ ያመንከው ሰው አንተን በሰዎች ፊት እንደ ክፉ ሰው እንድትታይ በማድረግ የሱን ገጽታ ይገነባል። ስለዚህ ወዳጄ ሁልጊዜ በሰዎች የሚያማርርና ራሱን እንደ ተበዳይ የሚቆጥር ሰው ያንተን ሚስጥር የሚሸከምበት የሞራል ትከሻ የለውም። በገመናህ ላይ የራሱን ዝና ለመገንባት ለሚጥር ሰው የልብህን ጓዳ በጭራሽ አትክፈት። 9ኛ ጥቅም አዳኞች። 9ኛው ሚስጥርን ልታጋራቸው የማይገቡ ሰዎች ካንተ ጋር ያላቸው ግንኙነት በወቅታዊ ጥቅም ላይ ብቻ የተመሰረተ ግለሰቦች ናቸው። እነዚህ ሰዎች አንተን የሚቀርቡህ አንተ ጋር ያለው ነገር ስለሚጠቅማቸው ነው። በስነ ልቦናው ማኪያቬሊያኒዝም ተብሎ የሚጠራው ይህ ባህሪ ሰዎችን እንደ ግብ ሳይሆን እንደ መሳሪያ መመልከት ነው። ለእነዚህ ሰዎች ታማኝነት ማለት ትርፍ እስካለ ድረስ ብቻ የሚቆይ ውል ነው። አንተ በሰጣቸው ሚስጥር ላይ ተመርኩዘው ካንተ በላይ የሚያተርፉበት ሌላ አካል ካገኙ ያለምንም ማመንታት ሚስጥርህን ለከፍተኛ ተጫራጭ ይሸጡታል። የነሱ ወዳጅነት የሚለካው በስሜት ሳይሆን በሂሳብ ስሌት ነው። አንተ ለነሱ ያለህ እምነትና የነገርካቸው ሚስጥር ለነሱ ልክ እንደ ካፒታል ነው። ያንን ካፒታል ደግሞ መቼና የት ቢሸጡት የተሻለ ትርፍ እንደሚያገኙ በስውር ያስባሉ። ለምሳሌ በአንድ ድርጅት ውስጥ አብሮህ የሚሰራና በጣም የምታምነው የሥራ ባልደረባ አለህ እንበል። አንተም አዲስ የፈጠርከውን የሥራ ስልት ወይም ወደፊት ልታደርገው ያሰብከውን ትልቅ የንግድ እንቅስቃሴ በሚስጥር ትነግረዋለህ። ነገር ግን በሥራ ቦታችሁ ላይ የአንድ ትልቅ ኃላፊነት ቦታ ክፍት ሲሆንና ያንተን ሚስጥር ለበላይ አካላት አሳልፎ መስጠት ለሱ እድገት መንገድ እንደሚከፍትለት ሲያውቅ ለዓመታት የገነባችሁትን ወዳጅነት በአንድ ጀንበር ይረሳዋል። ያንተን የፈጠራ ሚስጥር የራሱ አድርጎ በማቅረብ ወይም ያንተን ድክመት ለበላዮች በማሳወቅ ያንተን ውድቀት የሱ መሰላል ያደርገዋል።
ዝነኛው ፈላስፋ ቶማስ ሆብስ እንዲህ ይላል፣ ጥቅም ባለበት ቦታ ሁሉ ክህደት አድፍጦ ይኖራል። እናም ለጥቅም የሚኖር ሰው ሚስጥር መጠበቅ አይሆንለትም። ምክንያቱም ክብሩ የሚለካው በኪሱ እንጂ በህሊናው አይደለም። ስለዚህ እንዲህ ያለውን ወረተኛ ወዳጅ ከልብህ ጓዳ በእጅጉ አርቀው። አስረኛ አስመሳይ ደጋፊዎች። አስረኛውና እጅግ ስውር አደጋ ያላቸው ሰዎች ሁልጊዜ ራሳቸውን እንደ ቅዱስና ከስህተት የራቁ አድርገው የሚያስቡ አስመሳይ መምህራን ናቸው። እነዚህ ሰዎች ሚስጥርን የሚሰሙት አንተን ለመርዳት ሳይሆን በአንተ ስህተት ወይም ድክመት ላይ ተመርኩዘው የሞራል የበላይነት ለማግኘት ነው። አንተ ድክመትን ስትነግራቸው እነሱ እንደ ዳኛ ሆነው ይፈርዱብሃል። አልፎ ተርፎም ለአንተ ደህንነት በሚል ሰበብ ሚስጥርህን ለሌሎች በማውራት ያንተን ስም በቅድስና ስም ያረክሳሉ። እነዚህ ሰዎች ሚስጥርህን የሚሰሙት በሚራራ ጆሮ ሳይሆን በሚፈርድ ልብ ነው። ያንተን ውድቀት ሲሰሙ በውስጣቸው እኔ ካንተ እሻላለሁ የሚል ኩራት ይሰማቸዋል። ይህን ኩራታቸውን ደግሞ ለሌሎች ሰዎች ያንተን ሚስጥር በማካፈል ሊያደምቁት ይሞክራሉ። ይህ ሰው እንዲህ አይነት ችግር ስላለበት እንጸልይለት ወይም እንርዳው በሚል ሽፋን ገመናህን ገበያ ላይ ያውሉታል። ለምሳሌ ምናልባት በሕይወት የሰራኸውን አንድ ትልቅ ስህተት ወይም በውስጥ ያለህን ጸጸት ለምታከብረውና መንፈሳዊ ወይም ጨዋ ነው ብለህ ለምታስበው ሰው ትነግረዋለህ። እሱ ግን ይህንን ሚስጥር ይዞ ሄዶ ሌሎች ሰዎች ባሉበት ቦታ ላይ እገሌ እኮ እንዲህ ያለ ፈተና ውስጥ ነው፣ ሁላችንም ልንረዳው ይገባል በማለት አንተ በሚስጥር የነገርከውን ህመም አደባባይ ላይ ያወጣዋል። አንተን ረዳት ፈላጊ ራሱን ደግሞ ደጋፊ አድርጎ በመሳል ያንተን ስብዕና ዝቅ ያደርገዋል። ያንተ ሚስጥር ለሱ የራሱን ቅድስና ማሳያ መድረክ ነው። ታላቁ ሩሲያዊ ደራሲ ፊዮዶር ዶስቶቭስኪ እንዲህ ይላል፣ ሰዎች ስለ ሌላው ሰው ውድቀት ሲያወሩ በራሳቸው ውስጥ ያለውን ክፋት በጽድቅ ስም የሚደብቁ ይመስላቸዋል ይላል። የራሳቸውን ጽድቅ በአንተ ድክመት ላይ ለመገንባት የሚጥሩ ሰዎችን በእጅጉ ራቃቸው። እናም ወዳጄ አንተ ድንቅና ክቡር ሰው ነህ። ዛሬ በዝርዝር ያየናቸው 10 አይነት ሰዎች አንድን ታላቅ መመሪያ ያሰምሩልሃል። ሚስጥርህ ያንተ የግል ግዛት ነው። በሩን ለማን መክፈት እንዳለብህ የመወሰን ስልጣኑም ያንተ ብቻ ነው። ማንም ሰው የልብህን ጓዳ እንዲያይ መፍቀድ ያለብህ ያ ሰው ለሚስጥርህ የሚመጥን የሞራል ልዕልናና የታማኝነት ሚዛን ሲኖረው ብቻ ነው። ዝምታህ ክብርህ ነው። ሚስጥርህ ደግሞ ኃይልህ ነው። ይህንን ኃይልህን ለሚረዱትና ለሚጠብቁት ጥቂት ሰዎች ብቻ አጋራ። ብልህነትህና ዝምታህ ግርማ ሞገስ ያላብሱሃል። ለዛሬ ከዚህ ጋር ላብቃና ልሰናበት። በሌላ ጊዜ በሌላ አዲስ ሐሳብ እስክንገናኝ ባላችሁበት ሰላማችሁ ይብዛ።